ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በተለያዩ የአማራ ክልል አካባቢዎች የሚደረገው ተጋድሎ ተጠናክሮ እንደተቀጠለ ነው። በተለይም በማዕከላዊ ጎንደር በርካታ ቁልፍ ቦታዎች በአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ እዝ የተለያዩ ኮሮችና ክፍለ ጦሮች ቁልፍ ቦታዎችን መያዛቸው የተነገረ ይገኛል። ሻውራ ደልጊም ከተያዙ የማዕከላዊ ጎንደር አካባቢዎች የሚጠቀሱ ናቸው። በርካታ የአገዛዙ ሰራዊት አባላት መደምሰሳቸውን እጅ መስጠታቸውን እንደዚሁም ለጊዜው በቁጥር ያልታወቁ ከፍተኛ የጦር መሳሪያዎችና ጥይቶች እንደዚሁ በፋኖ እጅ መግባታቸውን የተገለጸው ጎንደር ላይ እንደሚሰማው ከሆነ አብዛኛው የጎንደር ቀጠና በፋኖች እጅ ሊገባ ከጫፍ ደርሷል። የፖለቲካ አመራሩ ሸሽቶ ወደ ሌላ አካባቢ ሄዷል። በተወሰኑ አንዳንድ የዞን ከተሞች ካልሆነ በስተቀር ከአብዛኛው ወረዳ የብልጽግና የፖለቲካዊም ሆነ ወታደራዊ መዋቅር የጸጥታው መዋቅር መፍረሱን ነው የምንሰማው። በሌሎች አካባቢዎችም ተመሳሳይ ነገሮች እያየን ነው። እንደው ጠቅለል ተደርገው ሲታዩ አገዛዙ በ15 ቀን ጨርሰዋለሁ ያለው ጦርነት አሁን 2 ዓመት ከ8 ወር 9 ወር እየሆነው ነው። 3ኛ ዓመቱን ሊደፍን ጥቂት ወራት ነው የቀሩት። ነገር ግን አብዛኛው የሰራዊቱ አካላት የተመታበት ከፍተኛ ወታደራዊ ኪሳራ የደረሰበት ፖለቲካዊ ቁመናው የፈራረሰበት ሆኗል። ከዚህ በኋላ ምን እድል ጣፋንታ አለው የሚለው ጥያቄ አብሮ ይነሳል። መሳይ አሁን እኮ መንግስት የገላጋይ ያለሽ እያለን እኮ ነው የሚገላግለው ሰው አጣቁ። አሁን እውነት ለመናገር ወደ ትግራይም ወደ ኤርትራም አካባቢ ያንቀሳቀሰ ያለው ጦር በአማራ ክልል የተሸነፈ ጦር እኮ ነው። የሰራዊቱን ሞራል ለመገንባት ካልሆነ በስተቀር ያቅጣጫ ለውጥ አድርጎ ኢትዮጵያውያንን ለማነሳሳት ካልሆነ በስተቀር ወደ ትግራይም ጦርነት ለመክፈት ያሰበም አይመስለኝም። ወይንም ካሰበም ደግሞ ለመጥፋት አስቧል። ይዞ እንደውም አባባል አለ፣ ሙት ይዞ ይሞታል። ይሄ መንግስት ሙት ነው፣ የኢትዮጵያን ህዝብ ይዞ መሞት ነው የፈለገው እንጂ እውነት ለመናገር ከፍተኛ ዝግጅት ያደረገው የፋኖ ኃይል በበርካታ ጦርነቶች ላይ አይደለም የመከላከያ ሰራዊቱን አይደለም የአድማ ብተና ኃይሉን መንግስት እኮ አሁን እንደ መያዣ አድርጎ እየተጠቀመበት ያለው አንደኛ ማህበረሰቡን ነው። ሁለተኛ የብልጽግና አመራር መሳሪያ ሳይሰጣቸው ሞባይላቸውን ነጥቆ ወታደራዊ ካምፑስ በማስቀመጥ ምናልባትም ቤተሰብ ይኖረዋል በማለት ከባድ መሳሪያ ከተወረወረብን እነሱ ይለቁ በማለት እየተበቀላቸው እንደሚገኝ በተለይ በሻውራና በጣቁሳ እንዲሁም በነጋዴ ባህር በአዳኛ ሀገር ጫቆ ወረዳ በተደረገው ጦርነት አለፍ ስንልም በደቡብ ጎንደር በተደረጉ አጠቃላይ 18 ወረዳዎች ላይ በተደረጉ ጦርነቶች ላይ መከላከያ የአማራ ክልል ተወላጅ የሆኑ የአድማ ብተናና የሚኒሻ የጉጅሌ የሚባሉ ታጣቂዎችን አጋፍጧቸው ራሳቸውን አውጡ ብሎ ትቷቸው ስለሄደ ከፍተኛ የሆነ ጉዳት ነው የደረሰበት። በሻውራ ከተማ በተደረገው ጦርነት 90% የአድማ ብተናና የሚኒሻ ኃይል ነው ያለቀው። መከላከያ ራሱን ተከላክሎ መጨረሻ ላይ መውጣት እንደማይችል ስላወቀው እጅ ነው የሰጠው። አሁንም ሻውራ ደልጊ ላይ የተደረገው ጦርነት ምንድነው? መኮንታ ላይ ያለው ኮንክሪት ምሽግ የሚኒሻውን፣ የፖሊስን፣ የአድማ ብተናውን እንዲሁም ጉጅሌ የሚባለውን ከሚኒሻ ዝቅ ያለ የታጠቀ ኃይልን ከምሽግ አስወጥቶ ፊት ለፊት አረማ በሚባለው አካባቢ ቢዶርኩም በሚባለው አካባቢ ላይ ፋኖች በሚመጡበት አካባቢ እሱን ከፊት አድርጎ መከላከያው በከባድ መሳሪያ ምሽጉ ላይ ተቀምጦ እየተኮሰ ራሱን እየተከላከለ ነው የሚገኘው። በዚህ ጦርነት ግን በርካታ ቁጥር ያለው የዛ ቀበሌ የዛ ወረዳ ነዋሪ የሚኒሻ አባላት፣ የጉጅሌ አባላት፣ የፖሊስ አባላት እየተገደሉ ነው። ከፍተኛ መስዋዕትነት እየከፈሉ ነው። እንግዲህ ይህን እየተቀጣ ሚኒሻና እየተቀጣ አድማ ብተናና እየተቀጣ ጉጅሌና እየተቀጣ ስለዚህ እጅ ስጥ እየተባለ ነው። በሻውራ ተለመኑ አለቁ። አሁን በደልጊ ተለመኑ እያለቁ ነው። ደቡብ ጎንደር በ18 ወረዳዎች ላይ በሽማግሌ ተጠየቁ እያለቀ ነው። መከላከያው ደግሞ የውሸት ከባባድ መሳሪያዎችን በትልልቅ ካሚዮኖች እየጫነ በጎንደር አቋርጦ ወደ ትግራይ ድንበሮች እየገባ ልክ ጉልበት እንዳለው አቅም እንዳለው ያልተነካ አቅም እንዳለው በሰዎች ዘንድ ፍርሃትን ለመፍጠር እያደረገ ያለው ጥረት ተነቅቶበታል። የፋኖ ኃይሎችም ወደ ትግራይ ሄደው የመከላከያ ኃይሉን ሊመቱት አይችሉም። ሲያልፍ እያጠቁ እያመናመኑ አንድ ሺህ ሆኖ የተነሳው ትግራይ ክልል ሲደርስ እየተመታ እየጠፋ እየከዳ እየተገደለ እየቆሰለ እየመነመነ ነው ወደ ትግራይ ክልል የሄደው። አቅሙ ታይቷል። የለውም አቅም ደክሟል። ከወልዲያ ከተማ ለበርካታ ጊዜ እየወጣ ወደ ቆቦ ከተማ ሊንቀሳቀስ በሚሞክርበት ሰዓት የምስራቅ አማራ ፋኖ ያደረሰበት ጥቃት እጅግ በጣም ከፍተኛ ነው። አጠቃላይ በአማራ ክልል ሰራዊቱ ቢቆይም ይመታል፣ ለቆ ቢሄድም ይመታል። ምርጫ የለውም። በዛሬው ዕለት ደልጊ ተከላክሎ ራሱ በአሸናፊነት እስካልተወጣ ድረስ ጫንድባ የሚባለውና ጨውድባ የሚባለው
የነበረው ቀበሌ በፋኖ ስለተያዘ ወደ ጎንደር፣ ወደ ጨዋሂት፣ ወደ ጎርጎራ፣ ወደ ጭልጋ መሸሸት አይችልም። ሻውራ ስለተያዘ ወደ ሻውራ መሸሸት አይችልም። ደልጊ እንዳይመጣ ደልጊ ከተማ ቀድሞ በፋኖ ተይዟል። ብቸኛ ምርጫው እጅ መስጠት ወይም ጣና መግባት ነው። አቅሙ ደክሟል። የለም እየተከላከለም አልቻለም። አይደለም ማጥቃት እየተከላከለም እንኳን ራሱ ህይወቱን ማትረፍ ያልቻለበት ደረጃ ላይ ደርሷልና አማራ ክልል ነፃ ህዝቡ ነፃ የሚወጣበት ጊዜ እየተቃረበ እንደመጣና በአጠቃላይ እጅ ቢሰጡ ካሉ እጅ ይሰጣሉ፣ ከፋኖ ጋር አብሮ የሚተባበሩ ካሉ ይተባበራሉ። ከዛ ውጭ ግን አማራ ነፃ የሚወጣበት ጊዜ እየተቃረበ እንደመጣ ነው ከሰሞኑ ውጊያ መረዳት የቻልኩት መሳይ።